ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የጠይም ብዕር ተከታታዮቻችን ዛሬም እንደተለመደው በጠይም ብዕራችን ዓለም ላይ አስገራሚ ታሪክ ሰርተው ያለፉ በነበሩበት ጊዜ አስገራሚ ብቻ ሳይሆን እንደዚሁ አነጋጋሪ የነበሩ ግለሰቦችን የዓለም መንግስታትን ጨምሮ የምናነሳበት ነው። በዛሬው የጠይም ብዕሬ ማነሳላችሁ የያሲር አረፋት የህይወት ታሪክ ይሆናል። በርግጥ ያሲር አረፋት ሞቱ ወይስ በመርዝ ተገደሉ የሚለውን ሰፋ ያለ ትንታኔ ተጽፎ ስለነበር እሱን ዝርዝር አድርገን እናቀርብላችኋለን። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ተወዳጁን መልካም ቆይታ። በአንድ ወቅት ሳዳምን በግላጭ በማቀፋቸው ከእስራኤል ተጨማሪ ቅጣትና ቁጭት የተቀሰቀሰባቸው የቀድሞ የፍልስጤም መሪ ያሲር አረፋት በምዕራባዊው ዳርቻ ራማላህ በሚገኘው ቅጥር ግቢ ታግተው የነበረበት ጊዜ የሚዘነጋ አይደለም። ያኔ የእስራኤል ጠቅላይ ሚኒስትር በነበሩት በኤሪያል ሻሮን ትዕዛዝ ከዚያች ግቢ እንዳይነቃነቁ ተደርገው ለ3 ዓመታት የቆዩት አረፋትን በእነዚያ 3 ዓመታት በተለይም በመጨረሻዎቹ ጊዜያት ብዙ ነገር እንደተደረገባቸው ሲዘገብ ቆይቷል። እሳቸውን ነጥሎ በዚህ ቅጥር ግቢ እንዲቆዩ የተደረገበት ምክንያት በመላው እስራኤል ተንሰራፍቶ የነበረውን የአጥፍቶ ጠፊዎች የሽብር ተግባር እንዲያስቆሙ ለማስገደድ ነበረ። እንደ ኤሪያል ሻሮን እምነት ያንን ግድያና ጭፍጨፋ ለማስቆም አረፋት ከከንፈር መጠጣ ያለፈ ቅንጣት ነገር አላደረጉም። በመሆኑም እሳቸውን ነጥሎ ማስቀመጥ ምናልባት የሽብሩን ተግባር ያስቆሙ ይሆናል በሚል ግምት ትዕዛዙ ይተላለፋል። በእስራኤል ታንኮች የተከበቡትና እያንዳንዱ እንቅስቃሴያቸውና ንግግራቸው በሞሳድ ኤክስፐርቶች ቁጥጥር ስር የወደቀው አረፋት መካከለኛው ምስራቅ ለሚኖሩ ሰላም ያላቸው ተጽዕኖ እንዳለ ነበረ። ምንም እንኳ ንግግራቸው እንደሚጠለፍ የሚታወቅ ቢሆንም እንደ ፈረንሳዩ ዣክ ሺራክ አይነቶቹ መሪዎች ስልክ ይደውላቸው ነበር። በአረቡ ዓለም ያሉ የሚሊዮን ተከታዮቻቸውም ድጋፍ አልተለያቸውም። ይህ ሁሉ ሆኖ ግን የእስራኤሉ ጠቅላይ ሚኒስትር ኤሪያል ሻሮን ፍልስጤሙን መሪ ያሲር አረፋትን ከስልጣን ካልተነሱ በስተቀር ዘላቂ ሰላም ሊሰፍን አይችልም በሚል አቋማቸው እንደጸኑ ነበር። የኤሪያል ሻሮን አመለካከት የሚደግፉ ወገኖች እንዲሁ የራሳቸው የአረፋት ህይወት የፍልስጤም ፕሬዝዳንት መሆን እንደማይገባቸው ምስክር ነው ይላሉ። በከፍተኛ ስራ አጥነት ሞራሉ የደቀቀው ህዝባቸው እዚያ ደረጃ የደረሰው በሳቸው የመደራደር ብቃት እጦት ሲሆን በተለይም የፍልስጤም ስደተኞች የመመለስ መብት የእስራኤል መንግስት መንበርከክ የሚያስከትል በመሆኑ የሚያመጣው መዘዝ እንደሚኖር መገንዘብ ነበረባቸው ይባላል። ከ30 ዓመታት በፊት የህዝባቸው መሪ ሆነው በተባበሩት መንግስታት ድርጅት መድረክ ላይ ብቅ እንዳሉት ጎልማሳ ሳይሆን ተነጥለው እንዲቀመጡ በተደረገበት ወቅት ሰውነታቸው ከስቶና ደቆ ይታይ የነበረው አረፋት ያኔ 75 ዓመታቸው ሆኖ ነበር። እንዲያም ሆኖ ታዲያ ለብዙዎች እስራኤላውያን አረፋት የእስራኤልን መጥፋት ዓላማቸው ያደረጉ የአሸባሪዎች የጡት አባት ነበሩ። ቀደም ላሉት የአሜሪካ አስተዳደሮች አረፋት የኖቤል ሰላም ተሸላሚና አብሮ ለመስራት ብቸኛው ፍልስጤማዊ ሲሆኑ ለቡሽ አስተዳደር ደግሞ የተገለሉ ሰው ነበሩ። ፕሬዝዳንት ጆርጅ ቡሽ ለሁለተኛ ጊዜ ለሌላ 4 ዓመት ወደ ቢሮ እንደተመለሱ ግን እስራኤል በመጨረሻ እሳቸው ከስልጣን ለማስወገድ ተወስናለች። ያሲር አረፋትም ቢሆኑ ዶክተራቸው ለሆኑት አሽራፍ አልኩርዲ ለ20 ዓመታት ያህል እነዚህ ሰዎች አንድ ነገር ያደርጉኛል በማለት ሲናገሩ ቆይተዋል። ለረጅም ዓመታት የግል ሐኪማቸው የነበሩት ዶክተር እነሱ ሞሳድ በሆነ ነገር ሊገላቸው ይፈልጉ ነበር ማለታቸው ተዘግቧል። አረፋት በዚያ ቅጥር ግቢ በቁም እስር ላይ በነበሩበት ወቅት ኦክቶበር 26 ቀን ምሽት ለራት ይቀመጣሉ። ከዚያም መጀመሪያ ቀደም ሲል እናታቸው ሲያደርጉላቸው እንደነበረ የሚናገሩት ክሬም ያለው ሾርባ ይቀርብላቸዋል። ከሾርባ በኋላ ከገሊላ ሐይቅ የተሰገረውን የቅዱስ ጴጥሮስ አሳ ቁራጭ ጥብስ ይከተላል። ቅዱስ ጴጥሮስ ኢየሱስ ወደ ደቀ መዛሙርትነት ሳይለውጠው በፊት በዚያ ሐይቅ አሳ ያሰግር ነበርና ከዚያ የሚወጣ አሳ በልማድ በሱ ስም ይጠራል። አሳው ለአረፋት ከመቅረቡ በፊት እያንዳንዱ አጥንት በጥንቃቄ ተለቅሟል። ከአሳው በኋላ የቀመሳቸው ዳቦ፣ ቲማቲምና ሳላድ ያው ከረማላ ከተማ የተገዙ የተለመዱ ምግቦች ነበሩ። ከምግቡ ጋር አብሮ ከአልኮል ነፃ የሆነ መጠጥም ተቀምጦ የነበረ ሲሆን ይህ መጠጥ የሚዘጋጀውን በራሳቸው አረፋት ትዕዛዝ ነው። ከላይ የጠቀስናቸው የእሳቸው ሐኪም ዶክተር አልኩርዲ ይህንኑ አስመልክተው በአንድ ወቅት አልኮል የለሹ መጠጥ የሚዘጋጅባቸውን ግብዓቶች የሚመርጡት ራሳቸው ናቸው። መጠጡ መጥፎ ጠረን ያለው በመሆኑ ሰዎች ለማሽተት እንኳን ይጠየፉታል። አረፋት ግን ያለ ማሽተት እንኳን የሚከብድ ባህላዊ መንገድ የተዘጋጀ መጠጥ የሚጠጡት ልክ እንደ ሻምፓኝ በደስታ ነው በማለት ለአልጀዚራ ቴሌቪዥን ገልጸው ነበር። እነዚያ መጠጥ የሚሰራባቸው ግብዓቶች ግን በመደበኛው የራማላ ሱቅ የሚገኙ አልነበሩም።
በመሆኑም አረፋት አስገዝተው የሚያስመጧቸው ቴልአቪቭ ከሚገኝ የመድኃኒት ሱቅ መሸጫ ነው። እናም አረፋት ራታቸውን ከተመገቡ በኋላ ያንን ለሽታ እንኳን የሚያስቸግር መጠጣቸውን ይጎነጫሉ። ይህ ከሆነ ከሰዓታት በኋላ ከፍተኛ የሆነ የሆድ ቁርጠት የያዛቸው መሆኑም ይነገራል። ዶክተራቸው አልኩርዲ አረፋትን ይመረምሩና ጋስትሪክ ፍሉ ነው በሚል ድምዳሜ መድኃኒት ይሰጧቸዋል። ይሁን እንጂ በሐኪማቸው የታዘዘላቸው መድኃኒት አረፋት ቢወስዱም ሊሻላቸው ግን አልቻለም። በዚህ ጊዜ ሐኪሙ አረፋት ምናልባትም ከተለያዩ የሉኪያሚያ አይነቶች አንዱ የሆነውን የደም ችግር አለባቸው ብለው ይወስናሉ። ይሁን እንጂ የነበሩ ጠቋሚ ምልክቶች ያንን የሐኪም ውሳኔ የሚያረጋግጡ ሊሆኑ አልቻሉም። ይህ ከተከናወነ ከሰዓታት በኋላ በርካታ የሕክምና ኤክስፐርቶች ወደ ራማላ ማምራት የጀመሩ ሲሆን የግብፁ ፕሬዝዳንት ሆስኒ ሙባረክ የካንሰር ስፔሻሊስት የሆኑት ባለሙያ የተካተቱበትን የግላቸውን የሕክምና ቡድን ወደ አረፋት ይልካሉ። የዮርዳኖሱ ንጉሥ አብዱላህ በበኩላቸው በአማን የተገኙት ምርጥ የተሰኙ ዶክተር የላኩ ሲሆን ወደ አረፋት የተጓዙት የሕክምና ቡድን ይሰበሰብና እየጨመረ የመጣውን የአረፋትን የህመም ስቃይ በማጤን ወደ አውሮፓ እንዲሄዱ ይወስናል። ለዚህም ከፕሬዝዳንት ዣክ ሺራክ ጋር ግንኙነት ይደረግና ሺራክ ከፓሪስ ውጭ የሚገኘውን የፐርሺያ ወታደራዊ ሆስፒታል አረፋትን ለማከም የሚችሉ ስፔሻሊስቶች ያሉት መሆኑን በመግለጽ ፈቃደኝነታቸውን ይገልጻሉ። በመሆኑም ኦክቶበር 29 ቀን ገና ህሊናቸውን ያልሳቱት አረፋት በሄሊኮፕተር ከራማላ እንዲወጡ ይደረጋሉ። ልክ በዚያ ወቅት ታዲያ መላው የአረቡ ዓለም በሳቸው ድንገተኛ መታመም ጉዳይ በጥያቄዎች አእምሮውን እየበጠበጠ ነበረ። የአረፋት አልኮል የለሽ መጠጥ ማዘጋጃ ግብአቶች ሞሳድ ኬሚስቶች እጅ ገብተው ይሆን? የሞሳድ ኦፕሬሽን ኃላፊስ እየጨመረ በመጣው የአጥፍቶ ጠፊዎች ጥቃት ፍርሃት ውስጥ ገብቶ ያሲር አረፋትን ለመግደል ኦፕሬሽን አቅዶ ይሆን? የጥርጣሬ ጥያቄዎች ብዙ ናቸው። አረፋትን የያዘው አውሮፕላን ወደ ፓሪስ እያመራ ባለበት ወቅት ሳይቀር ሐኪማቸው ዶክተር አልኩርዲ ይወሩ በነበሩት አሉባልታዎች ላይ የራሳቸው ሙያዊ ግምት መመረዝ ሊሆን የሚችልበት አጋጣሚ ሰፊ ነው በማለት አክለውበታል። አረፋትን ካዩአቸው ዶክተሮች መካከል አንዱ አረብ ዶክተርም እንዲሁ መመረዝን ከግምታቸው ውስጥ እንዳላወጡት ገልጠዋል። በፓሪስ የአረፋት ሚስት የሆኑት ሱሃ የአረፋትን የሕክምና ጤና ሁኔታ በዝርዝር ለመናገር የሚችሉ መሆናቸውን በመግለጽ እዚያ ግን ቅድመ ሁኔታ አስቀምጠውም ነበረ። ሱሃ በ2003 ዓለም አቀፍ ሞኒተሪ ፈንድ ኦዲት አድርጎ እንደጠፋ የገለጸው $2 ቢሊዮን የፍልስጤም አስተዳደር ፈንድ ያለበትን ቦታ በሚመለከት ራሴ ተጠያቂነት የግል ዋስትና የሚሰጠኝ ከሆነ ብቻ ነው የምናገረው ባይ በነበሩ ጊዜ በኋላ የፍልስጤም አስተዳደር ከሴትዮዋ ጋር ከተደራደረ በኋላ ለፍልስጤማውያን ንቅናቄ ለባላቸው ህይወት ያላቸውን ከፍተኛ ጠቀሜታ